ሰለፍ ይላል ሙሐመድ ሆይ ለነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ንገራቸው ይላል። ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነት እንዲያወርሰን ቃል ገብቷል። ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። ራሱ ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። ወዕደላሂ ሐqqን ይህም ቃሌ እውነት ነው አለ። ወሁወል ዐዚዙል ሐኪም አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚል ይሄ ሙስሊም ስም አለ ወይንስ እኛ እናውጣለን? አክራ። ማንን በለህ? አቅራ። አክራም አክራም አክረም አክረም። ማሻአላህ ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ እሺ፣ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይ ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየቅኩም። አንተ ጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ። ምን ችግር አለ? እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄን ስለ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደል? ሐዋርያቶች ቋንቋቸው ምን ነበር? ወይ እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አንጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው? የእነሱ ቋንቋ ዕብራይስጥ ነው እንዴ? ነገር ግን እሺ እንደው ዕብራይስጥ ነው በሚለው እንሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው? ምን አልከኝ? አዲስ ኪዳን የተጻፈው ቋንቋ ነው እሱ። በምንም አይነት ቋንቋ ከተጻፈ ያው እንትን ትርጉሙ በአማርኛ ነው አይደል? ምንት ብሎ አይደለም። ያው ለምሳሌ እኔ ሌላ ቋንቋ እንትን ማለት ከአማርኛ ውጪ ሌላ ቋንቋ አልችልም። ለምሳሌ አሁን አዳምጠኝ። እሱ አይደለም አሁን ጥያቄያችን ምን አለ መሰለህ? እኛ ለምሳሌ አሁን ኢትዮጵያኖች ነን አይደለ? ኢትዮጵያኖች ነን ገብቶሃል አይደለ? የአምላክ ስም ማን ነው ብለህ ብትጠይቀኝ ለኢትዮጵያዊ ሰው ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም ዓለም ሰብስበህ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩህ። ሁለተኛ ሌላ ስም አይነግሩህ። አላህ ብለው ይነግሩሃል። አየህ አይደለ? ይሄ ትርጉም አለው ወይ? ሌላ ጥያቄ ነው። ትርጉም አለው። ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። እሱ አይደለም። አሁን ስለዚህ ምንድነው አንድ ክርስቲያን ኢትዮጵያዊ፣ አንድ ነጭ ክርስቲያን፣ አንድ አይሁድ ማን ነው በእስራኤል ላይ የሚገኝ ክርስቲያን፣ አንድ በግሪክ ላይ የሚገኝ ክርስቲያን፣ አንድ የአረብ ክርስቲያን ሁሉንም ሰብስበህ አምላክ ማን ነው ብለህ ጠይቃቸው። የሰራዊት ነው የሚነግሩህ። እግዚአብሔር ብለው ይነግሩሃል። እግዚአብሔር ብለው የሰበኩት ብዙ እንትኖች አሉ።
ኧረ ቆይ አንዴ። እሺ አንተ ለምሳሌ እሺ እንጠይቅህ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? አምላክ እነሱ በራሳቸው ቋንቋ አምላክ ብሏል፣ እኛ ደግሞ በራሳቸው አምላክ ብለናል። በአማርኛ ምን ነው ልዩነቱ? እሱ ነው ገናችን። እባክህን አምላክን ማን ብለው ነው የሚጠሩት ስሙን? የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? እሺ ካላወቅህ አዳምጠኝ። ወይ እኛ እኮ አረብ አይደለም እኮ እኛ ሀበሻ ነን እኮ። ረብ ፈጣሪ አሁን ስለ አምላክ ስም ነው እያወራን ያለ ነው፣ ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት አረቦች? እነሱ ኦኬ አላህ ብሎ ከጠሩ እኛ ደግሞ አላህ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላህ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ወይስ ትርጉሙን እንኳን ሳናቅ እንዴት ነው አላህ ብዬ የሚጠራው? እግዚአብሔር የሚለው ያው በመጽሐፍ ስለተጻፈ ልክ እንደዚህ ውዝግብ ይፈጠራል። አሁን አንተ ደግሞ ሂደህ የግብጽ ክርስቲያኖች ጋር አምላክ እግዚአብሔር ነው ብትለው አይሰማህም። ተሳስተሃል፣ ዞር በል አላውቅልህም ደግሞ ወይስ እኮ የነሱ የራሳቸው ጉዳይ እኛ ምን አገባ ነው? መጽሐፍ ቅዱስ ተጻፈው ነው። ስለዚህ ይሄ ችግሩ ምንድነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። እኛ ሀገር አንድ አረብ ጋር ክርስቲያን አረብ ሙስሊም አምጥተህ የኢትዮጵያ ሙስሊም፣ አፍሪካዊ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ያለው ምንም ልዩነት አምላክ እግዚአብሔር ነው። ደግሞ እግዚአብሔርን ያመለኩት እግዚአብሔርን ትባባላላችሁ፣ የራሳቸው ጉዳይ። ስለዚህ አሁን ለእናንተ ለሙስሊሞች አላህ ቢሆንም ለእኛ ደግሞ ለክርስቲያኖች እግዚአብሔር ነው፣ ስሙ እግዚአብሔር ነው። ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። በቃ ብዙ ነገር ይላል። ቦታውን ማየት ትችላለህ። ያው ሐዋርያቶች እግዚአብሔር ብለው ሰብከዋል ያልከው ስህተት መሆኑን ተረድተሃል። እሱ ነበር። እናመሰግናለን። ምክንያቱም አንድም ሐዋርያ እግዚአብሔር የሚለውን ስም አያውቅም ነበር። እሺ ጥያቄ ጀምራችሁ ካለ ኦኬ እንትና ኦኬ ቆይ እንትና እዚህ ጋር ብለው እኮ አሁን ጠብቅ አንዴ። አንድ ጥያቄ ጠይቃለሁ። ሌሎች ክርስቲያኖች ስላለ ይጠይቁ። ከታች ያለው ልጅ ጥያቄ አልጠይቅም እስካሁን። የመጨረሻ ጥያቄ ጠይቄ ልውጣ። ኦኬ ከሌላ ቦታ አንድ ጊዜ አዳምጥ እባክህ፣ ስለማውቅህ አዳምጥ። የመጨረሻ እያልክ እስከ ማታ ድረስ ትቆያለህ። አንዴ ይጠይቁና ትጠይቃለህ። ከታች ያለው ልጅ ሰላም ብያለሁ። ሰላም እንዴት ናችሁ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ነብዩ መሐመድን መጀመሪያ የተቀበለ ማን ነው? እና በስተፈነው ደግሞ ነብይነቱን እንዴት አለ? ከፍ አድርገው፣ በደንብ አይሰማም። አይሰማም? አሁን ይሰማል። እሺ ነብዩ መሐመድን እንደ ነብይ መጀመሪያ የተቀበለው ማን ነው? የተቀበሉትን እንዴት አይተነው? ለምን መስዋዕት ነው? ወላሂ በደንብ አልሰማሁም። ሰምታችሁታል? በደንብ አልተሰማኝም። የሆነ የተደበቀ ነገር ነው። አይሰማም። አዎ በቃ ኤርፎን ልጠቀምና በኋላ ጠይቅ። ይቀጥል። አሁን ይሰማል። ልክ እንዳወሩ ተናገር። ነብዩ መሐመድን እንደ ነብይ የተቀበለ መጀመሪያ ማን ነው? ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እንደ ነብይ የተቀበለ ለመጀመሪያ ማን ነው ከተባለ ነብይነታቸውን የመሰከረ እንግዲህ በእርሳቸው ላይ ያየውን አይቶ ነብይነታቸውን የመሰከረ የመጀመሪያው ወረቃ ኢብን ነውፈል አለ፣ እነ ኸዲጃ አለች፣ አቡበክር ስዲቅ ረዲየላሁ ዐንሁ። አወል መን አመነ ሚነ ሪጃል አቡበክር ስዲቅ ረዲየላሁ ዐንሁ ወአወል መን ሸሂደ ለነቢ ሰለላሁ ዐለይሂ ወሰለም ቢንቡዋ ሁወ ወረቃ ኢብን ነውፈል። እንግዲህ እነ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህ እነ ቢላል ረዲየላሁ ዐንሁ እነ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ታላላቅ ሰሓቦች በነቢ ሰለላሁ ዐለይሂ ወሰለም ነብይነት የመሰከሩ ናቸው። እሺ ማስረጃቸው ምንድን ነው? እንዴት ነው ነብይነት ያወቁት? በምን መስፈርት? ኦኬ ነብይነት እንግዲህ ቅድም እያነሳሁለት ነበር። ከታች ላለው ልጅ አብሬ ለሁለታቸው ልመልስላችሁ። የነብይነት ማረጋገጫ ምንድን ነው የሚለውን ስንመጣ ጊዜ ተአምራትን ያሳያቸው ነበር። ተአምራቶችን ማየት የሚፈልግ ክርስቲያን ካለ ሁላቸውም ያሳያቸዋለን። እና አንተ ነብይ ለመሆንህ የነብይነትህን ማረጋገጫ አሳየን እያሉ ይጠይቋቸው ነበር። ሰዎች እየመጡ ለምሳሌ ጨረቃን መክፈል፣ ጨረቃን ከፍለው እንደዚህ አሳይተዋቸዋል። ይህ አይን ያዩ የመሰከሩ ሰዎች የዘገቡት ዘገባ አለ፣ ቡኻሪና ሙስሊም ላይ ይገኛል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መምጣታቸው፣ ከአምላክ ዘንድ መነጋገር፣ ከአምላክ ጋር ቀጥታ ቃል በቃል መነጋገራቸው፣
ልክ እንዲሁ ህዝቦቻቸውን ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ፣ ልክ እንዲሁ ውሃ ባጡ ጊዜ ሰዎች ከጣቶቻቸው መካከል ውሃ እንዲፈልቅላቸው ማድረግ። እነዚህና በመሰል በርካታ ተአምራቶችን ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩቸው ነበር። ይህ ነው። ሌላው ትንቢትን ተናግሮ አንድ ነቢይ ትንቢቱ በተናገረበት መሰረት ይፈጸማል አይደል? ትንቢት ይናገራል ነቢይ ይፈቻል። ያንን ትንቢት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ትንቢት ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ የነቢይነታቸው ሌላኛው ማረጋገጫ ነው። ሌላው አንድ ነቢይ በመልአክ አማካኝነት ነው ቃል የሚገለጥለት። መልአኩ ገብርኤል ይመጣል ከአምላክ ቃልን ይዞ እርሱ ነው የሚያመላልስላቸው እና መልአኩ ገብርኤል ለመሆኑ አላህ ራሱ ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም መስክረዋል። ያዩ የመሰከሩ የዓይን እማኞች መስክረዋል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ እያለ በአራቱም መንገድ እንደዚህ ምስክሮቹ እናገኛለን። በገብርኤል አማካኝነት ቃል ይመጣላቸው ነበር። ያን ገብርኤልን ሰሃቦች ያዩት ነበር፣ ይሰሙት ነበር። ይህ ቃል ሲመጣ ሌላ ምስክር እንፈልጋለን፣ እርሱ ብቻ ምስክር ሊሆን አይችልም የሚል ሰው አካል ካለ እንኳን ማለት ነው። እና በዚህና በመሰል ምልክቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነቢይነታቸውን አረጋግጠው መስክረዋል ሰዎች